ሰላም ሰላም ይህ ቪዲዮ በባችለር እና በማስተርስ የዲግሪ ፕሮግራሞች አፕላይ ማድረግ ለምትፈልጉ ተማሪዎች የሚመለከት ነው። ዩኒቨርሲቲ ኦፍ ፓርማ ለ2025-2026 የትምህርት ዘመን አድሚሽን መቀበል ጀምሯል። ከዛሬ ጀምሮ አፕሊኬሽን መሙላት ትችላላችሁ ማለት ነው። ለማመልከት የእንግሊዝኛ ቋንቋ ሰርቲፊኬት ማንዳቶሪ አይደለም። ከዛ በተጨማሪ የአፕሊኬሽን ክፍያ አይጠይቅም። ዶክመንታችሁን በነፃ ሰብሚት ማድረግ ትችላላችሁ ማለት ነው። እንደተለመደው በዚህ ቪዲዮ ማወቅ ያለባችሁን አስፈላጊ ኢንፎርሜሽኖች ለምሳሌ የአፕሊኬሽን ዴድላይን እስከመቼ እንደሚቆይ፣ አፕላይ ለማድረግ የሚያስፈልጉ ሪኳየርመንቶች ምንድናቸው፣ እንዲሁም ደግሞ የአፕሊኬሽን ሂደቱ ምን ይመስላል የሚለውን ኢንፎርሜሽን አብረን እንመለከታለን። ግልጽ ያልሆነላችሁ ነገር ካለ በደንብ ግልጽ እንዲሆንላችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከዛ በተጨማሪ በዚህ ቪዲዮ ዲስክሪፕሽን ስር በማስቀምጠው ሊንክ ገብታችሁ የአፕሊኬሽን ዲቴይሉን በመመልከት አፕላይ ማድረግ ትችላላችሁ ማለት ነው። እንደ ሁልጊዜው ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ወደ ዲቴይሉ እናልፋለን። ወደ ዩኒቨርሲቲው ኦፊሻል ዌብሳይት እንደገባችሁ ከዚህ ላይ የምትመለከቱትን ሙሉ የአድሚሽን ኢንፎርሜሽን ያመጣላችኋል። በዋናነት ደግሞ ወደ ዩሮፕ ለመምጣት ቪዛ የሚያስፈልጋቸው የነን ኢዩ ስቱደንትስ ወይም ደግሞ ከዩሮፕ ውጭ ላሉ ኢንተርናሽናል ተማሪዎች ሙሉ የአድሚሽን ኢንፎርሜሽን የምታገኙበት ፔጅ ነው ማለት ነው። ወደ ታች ወረድ ስትሉ ፎር ሰከንድ ሳይክል ዲግሪ ኮርሶች በማስተርስ ዲግሪ ኮርሶች አፕላይ ለማድረግ አፕሊኬሽኑ ከ20 ፌብሩዋሪ እስከ 22 ኤፕሪል ድረስ አክቲቭ ነው ማለት ነው። እስከዚህ ባለው ጊዜ ውስጥ አድሚሽን መሙላት ትችላላችሁ። ሞር ብለን ሙሉ ኢንፎርሜሽን እንመለከታለን ማለት ነው። ወደ ታች ወረድ ስትሉ ሁለተኛው አማራጭ በመጀመሪያ ዲግሪ ወይም ደግሞ በባችለር ዲግሪ ኮርሶች አፕላይ ለማድረግ ኢንፎርሜሽን የምታገኙበት ነው። እንግዲህ ከዚህ ላይ በሌሎች ቪዲዮዎች ለመናገር እንደሞከርኩት አብዛኞቹ ጣሊያን ዩኒቨርሲቲዎች በባችለር ዲግሪ በጣሊያንኛ ቋንቋ ነው የሚሰጡት የመጀመሪያ ዲግሪ ኮርሶች ማለት ነው። ስለዚህ የጣሊያንኛ ቋንቋ ሰርቲፊኬት ማንዳቶሪ ነው። ስለዚህ የጣሊያንኛ ቋንቋ ሰርቲፊኬት ያላችሁ ሰዎች በዚህ አፕላይ ማድረግ ትችላላችሁ። ከዚህም ይህን ቪዲዮ ከመስራቴ በፊት ገብቼ ተመልክቼው ነበር። ከአንድ ዲፓርትመንት ውጭ በባችለር ዲግሪ ሁሉም ኮርሶች በጣሊያንኛ ነው የሚሰጡት። ስለዚህ እሱን ገብታችሁ መመልከት ትችላላችሁ፣ የቋንቋ ሪኳየርመንቱን የምታሟሉ ከሆነ ማለት ነው። በዛሬው ቪዲዮ ግን አይ ቲንክ አብዛኞቻችሁን ይመለከታል ብዬ ስለማስብ እንዲሁም ደግሞ የእንግሊዝኛ ቋንቋ ሰርቲፊኬት ሪኳየርመንት ስለማይጠይቅ በእንግሊዝኛ ቋንቋ የሚሰጡ የማስተርስ ዲግሪ አፕሊኬሽኖችን እንመለከታለን። ሞር ብለን እንገባለን ማለት ነው። ከዚህ ላይ ሙሉ ዲቴይሉን ለመመልከት በጣሊያንኛ እና በእንግሊዝኛ አማራጭ አለ። በእንግሊዝኛ የሚለውን እንመርጣለን። ወደዚህ ፔጅ እንደመጣን how to send your application የሚል ጀነራል ጋይድላይን አለ። አፕሊኬሽናችሁን እንግዲህ ስትሞሉ 3 ስቴፖች ነው አጠቃላይ የምታልፉት በዩኒቨርሲቲው ለመማር ማለት ነው። የመጀመሪያው ስቴጅ 1 ሬጂስተር ካደረጋችሁ በኋላ የዩኒቨርሲቲው ፖርታል ወይም ደግሞ ሲስተም ላይ ኦንላይን ሲስተሙ ሬጂስተር አድርጋችሁ አፕሊኬሽናችሁን መላክ ነው። ዘን የአድሚሽን ስታተሳችሁ ይወሰናል ማለት ነው። ፕሪ አሰስመንት ፌዝ ይባላል። በዚህ አድሚሽን ስታተስ ወይ ሪጀክት የምትደረጉበት ወይ ደግሞ አክሴፕታንስ ሌተር የምታገኙበት ነው ማለት ነው። በሁለተኛ ደረጃ አክሴፕታንስ ሌተር ካገኛችሁ በኋላ ቪዛ አፕላይ ታደርጋላችሁ። ሌተር ኦፍ አክሴፕታንሳችሁን አፕሎድ አድርጋችሁ ዩኒቨርሲቲ ኢታሊ የሚባል ዌብሳይት አለ። ከዛ ላይ ሄዳችሁ ዶክመንታችሁን በሙሉ እንደገና ሰብሚት አድርጋችሁ እንደገና ዩኒቨርሲቲ ኢታሊ ደግሞ ወደ ኤምባሲው ፎርዋርድ ያደርገዋል። የቪዛ እንደሚያስፈልጋችሁ ማረጋገጫ ይሰጥላችኋል ማለት ነው። ስለዚህ እነዚህን ስቴፖች ነው የምንመለከተው። በማስተርስ ዲግሪ 2 አማራጮች አሉ፣ ልክ እንደ ቅድም ሁሉ ማለት ነው። በጣሊያንኛ ቋንቋ የሚሰጡ የማስተርስ ዲግሪ ፕሮግራሞች አሉ። በእንግሊዝኛ ቋንቋ ብቻ የሚሰጡ የማስተርስ ዲግሪ ፕሮግራሞች አሉ ማለት ነው። ስለዚህ እነዚህን ለመመልከት እኛ በእንግሊዝኛ ቋንቋ የሚሰጡ የማስተርስ ዲግሪ ፕሮግራሞችን እንመለከታለን ማለት ነው። ይህን ክሊክ ስናደርግ ወደ ፒዲኤፉ ስንገባ ከዚህ ላይ የምትመለከቱትን ዲቴይል ኢንፎርሜሽን መመልከት ትችላላችሁ፣ የሚያስፈልጋችሁን ማለት ነው። የአድሚሽን ፕሮሲጀሩን በተመለከተ በእያንዳንዱ ዲፓርትመንት የተሰጠውን የአድሚሽን ኮታ ለኢንተርናሽናል ተማሪዎች የተሰጠውን ኮታ መመልከት ትችላላችሁ። የኢታሊያን ኤጁኬሽን ሲስተም ምን ይመስላል የሚለውን ኦቨርቪው ማግኘት ትችላላችሁ። የቋንቋ ሪኳየርመንቱን በተመለከተ መመልከት ትችላላችሁ።
ከዚያ በኋላ ደግሞ አፕሊኬሽናችሁን ለመሙላት ሊስት ኦፍ ኮርስስ ወይም ደግሞ ሊስት ኦፍ ፕሮግራምስ በእያንዳንዱ ዲፓርትመንት የሚሰጡ ፕሮግራሞችን መመልከት ትችላላችሁ ማለት ነው። ሌሎች ዩዝፉል ኢንፎርሜሽን ማግኘት የምትችሉበት ኮንታክት ሊስትም አለ ማለት ነው። አድሚሽን ፕሮሰሱን ከዚህ ላይ እንደምትመለከቱት አጠር ባለ መንገድ አስቀምጦላችኋል። የመጀመሪያው የአድሚሽን ፕሮሰስ ምንድነው? ሴሌክት ዘ ላንጉዌጅ ኦፍ ዮር ኮርስ ነው። ከላይ ለመናገር እንደሞከርኩት የምትማሩበትን ቋንቋ መምረጥ ነው። ጣሊያንኛ ሰርቲፊኬት ከሌላችሁ በእንግሊዝኛ ብቻ የሚሰጡ ኮርሶችን ትመርጣላችሁ ማለት ነው። ሁለተኛ ስቴፕ ፕሮግራማችሁን ትመርጣላችሁ። ሶስተኛ ስቴፕ ሬጅስትሬሽን ትሞላላችሁ የዩኒቨርሲቲው ሲስተም ላይ ማለት ነው። ከዚያ በኋላ አራተኛ ስቴፕ ሴንድ ዩር አፕሊኬሽን ነው። ዶክመንታችሁን አፕሎድ አድርጋችሁ ሰብሚት ታደርጋላችሁ። ዘን አምስተኛ ሪሲቭ ዩር አድሚሽን ነው። አድሚሽናችሁን አክሴፕት ታደርጋላችሁ። ስታተሳችሁን ታውቃላችሁ ማለት ነው። ወይ አክሴፕት ትደረጋላችሁ ወይ ሪጀክት ትደረጋላችሁ ማለት ነው። ስድስተኛ አክሴፕታንስ ሌተር ከተሰጣችሁ ሪኩዌስት ዩር ቪዛ ኦን ዩኒቨርሲቲ ኢታሊ ነው። ዩኒቨርሲቲ ኢታሊ ሁለተኛ ስቴፕ ላይ ቅድም የተመለከት ነው። ቪዛ ወደ ኤምባሲ ፎርዋርድ እንዲደረግላችሁ ቪዛ እንደሚያስፈልጋችሁ እነሱ ናቸው ዲሳይድ የሚያደርጉት። ስለዚህ ዩኒቨርሲቲ ኢታሊ ላይ ዶክመንታችሁን እንደገና አፕሎድ አድርጋችሁ ቪዛ ትጠይቃላችሁ ማለት ነው። ሰባተኛ ሌሎች ማንዳቶሪ ዶክመንቶችን አታች ታደርጋላችሁ። ስምንተኛ ወደ ፓርማ ትመጣላችሁ፣ ኢንሮልመንታችሁ ትጨርሳላችሁ ማለት ነው። ስለዚህ ይህን ይመስላል ስቴፑ። ፕሮሲጀርስ ፎር አድሚሽን 3 ሜን ስቴፖች አሉ። ከላይ እንደተናገርኩት የመጀመሪያው ፕሪ አሰስመንት የሚባለው ዶክመንታችሁን አፕሎድ አድርጋችሁ የአክሴፕታንስ ወይም የሪጀክሽን ስቴፕ ነው ማለት ነው። ይሄን ሊንክ ስትከፍቱት ፐርሰናል ኢንፎርሜሽናችሁን አካውንት ክሬት አድርጋችሁ እንደገና አስፈላጊ ዶክመንቶችን አፕሎድ ታደርጋላችሁ። ለምሳሌ ፓስፖርት፣ አይዲ፣ የእንግሊዝኛ ቋንቋ ሰርቲፊኬት፣ ያ ማለት በሚዲየም ኦፍ ኢንስትራክሽናችሁ ማለት ነው። የባችለር ዲግሪ ስቱደንት ኮፒ እና ሰርቲፊኬት አፕሎድ ታደርጋላችሁ። ሌሎች መረጃዎች አታች ታደርጋላችሁ ማለት ነው። ዘን ስታተሳችሁን የምታውቁበት ስቴፕ ይሆናል ማለት ነው። አክሴፕታንስ ሌተር ሊሰጣችሁ ይችላል ወይም ደግሞ ሪጀክት ልትደረጉ ትችላላችሁ ማለት ነው። ስለዚህ አድሚሽን ስታተሳችሁን ታውቃላችሁ። በሁለተኛው ስቴፕ ወይም አድሚሽን ሌተር ካገኛችሁ ቪዛ ሪኩዌስት ታደርጋላችሁ ማለት ነው። ቪዛ ሪኩዌስት ለማድረግ ዩኒቨርሲቲ ኢታሊ ፖርታል ላይ ትሄዳላችሁ። ዩኒቨርሲቲ ኢታሊ ፖርታል ከዛ ላይ አፕሊኬሽን ትልካላችሁ ማለት ነው። ሰመሪ ይሰጣችኋል። ዩኒቨርሲቲ ኢታሊ ፖርታል ኢንሮልመንት ሰመሪ ይሰጣችኋል። ያን ሰመሪ ይዛችሁ ወደ ኤምባሲ ትሄዳላችሁ ማለት ነው። ኤምባሲ ቪዛ ይሰጣችኋል ማለት ነው። ሶስተኛ ኢንሮልመንታችሁን ፋይናላይዝ የምታደርጉበት ስቴፕ ነው ኦፊሻሊ። ስለዚህ እነዚህን ስቴፖች ታልፋላችሁ ማለት ነው። ከዚህ ወረድ ስንል ሁለተኛው ኢንፎርሜሽን የአፕሊኬሽን ኢንፎርሜሽን ነው። ሊስት ኦፍ ኮርስ አለ። የእናንተን የፕሮግራም ምርጫ መሰረት አድርጋችሁ የምትፈልጉትን ፕሮግራም እዚህ ላይ ትመርጣላችሁ። ከዚህ ላይ የተዘረዘሩት ሁሉም ዲፓርትመንቶች በእንግሊዝኛ ቋንቋ የሚሰጡ ፕሮግራሞች ናቸው ማለት ነው። ጀነራሊ ግን ለሁሉም ፕሮግራሞች ከላይ እንደተናገርኩት የቋንቋ ሰርቲፊኬትን በተመለከተ ሚዲየም ኦፍ ኢንስትራክሽን ሌተር ከዩኒቨርሲቲያችሁ የተጻፈ ሌተር እና እንዲሁም ደግሞ የባችለር ዲግሪያችሁ ኮርሶችን በእንግሊዝኛ እስከተማራችሁ ድረስ ኦፊሻል የእንግሊዝኛ ቋንቋ ሰርቲፊኬት ላይክ አይኤልቲኤስ ወይም ቶፍል አያስፈልጋችሁ ማለት ነው። ስለዚህ በዚህ አድሚሽን መሙላት ትችላላችሁ። የእያንዳንዱን አፕሊኬሽን ለምሳሌ በዚህ ዲፓርትመንት በላንጉጅ ሳይንስ አድሚሽኑ ከ20 ፌብሩዋሪ እስከ 22 ኤፕሪል ድረስ ይቆያል። ልክ ተመሳሳይ ሁለተኛ ኮል ከሜይ 10 እስከ 20 ጁን ድረስ ሁለተኛ ዙር ማስታወቂያ ያወጣሉ ማለት ነው አፕሊኬሽን። ስለዚህ ከዚህ ላይ በተጨማሪ የአድሚሽን ሪኳየርመንቱን ዴዲኬትድ ፔጅ ቅድም እዛ ላይ የተጠቀሱትን ተመልክተናል። ኮንታክት ፐርሰን አለ ከዚህ ላይ ፕሮፌሰር ሚሸል የሚል አለ። ኢሜል ተቀምጦላችኋል። በዚህ ኢሜል የምትፈልጉትን ኢንፎርሜሽን ማግኘት ትችላላችሁ። ዴዲኬትድ ፔጅ አለው የዲፓርትመንቱ፣ እዛ ላይ መረጃዎችን ዲቴል ማግኘት ትችላላችሁ ማለት ነው። በዲፓርትመንት ኦፍ ሎ ፖለቲክስ ኤንድ ኢንተርናሽናል ስቴትስ ለምሳሌ ግሎባል ፉድ ሎ የሚባል ፕሮግራም አለ። ተመሳሳይ የሆነ የአድሚሽን ሪኳየርመንት አለው። ኮንታክት ፐርሰን እዚህ ላይ ኮንታክት የምታደርጉት ኢሜል አለ።
በዚህ ዲቴል እየገባችሁ ኢንፎርሜሽኖችን ታገኛላችሁ። ዲፓርትመንት ኦፍ ኢንጂነሪንግ ፎር ኢንዱስትሪያል ሲስተምስ ኤንድ ቴክኖሎጂስ የሚል አለ። ኢንጂነሪንግ ፎር ዘ ፉል ኢንዱስትሪ የሚል አለ። ከዚህ በተጨማሪ ዲፓርትመንት ኦፍ ኢንጂነሪንግ ኤንድ አርኪቴክቸር የሚል አለ። አርኪቴክቸር ኤንድ ሲቲ ሰስቴኔቢሊቲ የሚል ፕሮግራም አለ። ሪኳየርመንቶች አሉ ከዚህ ላይ የተጠቀሱ ማለት ነው። ስፔሲፊክ የዲፓርትመንቱ ሪኳየርመንት ማለት ነው። ሲቪ ያስፈልጋቸዋል። ስካንድ ኮፒ ኦፍ ቫሊድ አይዲ ኤንድ ፓስፖርት ያስፈልጋቸዋል። አፕቱት ሪፈረንስ ሌተር ያስፈልጋቸዋል። አፕሊኬሽን ፎርም ዳውንሎድ አድርጋችሁ ዩኒቨርሲቲው እንትን ላይ ያለ እሱን አፕሊኬሽን ፎርም ማሙላት አለባችሁ ማለት ነው። ሶ ስፔሲፊካሊ በእያንዳንዱ ፕሮግራም የሚያስፈልጉ ሪኳየርመንቶችን እየገባችሁ መመልከት መቻል አለባችሁ ማለት ነው። በኢኮኖሚክስ ኤንድ ማኔጅመንት ዲፓርትመንት ኢኮኖሚክስ ኤንድ ማኔጅመንት ኦፍ ሰስቴኔብል ፉድ ሲስተም የሚባል ፕሮግራም አለ። ኢንተርናሽናል ቢዝነስ ኤንድ ዴቨሎፕመንት የሚባል ፕሮግራም አለ። ዴታ ሳይንስ ፎር ማኔጅመንት የሚባል ፕሮግራሞች አሉ ማለት ነው። በእነዚህ የማስተርስ ዲግሪ ፕሮግራሞች አፕሊኬሽን መሙላት ትችላላችሁ ማለት ነው። ስለዚህ እያንዳንዱ ፕሮግራም ስፔሲፊክ አፕሊኬሽን ከዚህ ላይ ተቀምጧል ማለት ነው። ስለዚህ የዩኒቨርሲቲው ሬጂስተር ሲስተም ላይ ገብታችሁ የምትፈልጉትን የኮርስ ምርጫ ከመረጣችሁ በኋላ የባችለር ዲግሪ ዶክመንታችሁን፣ ፓስፖርታችሁን፣ ሲቪ እና ሌሎች ኢንፎርሜሽኖች አፕሎድ ማድረግ አለባችሁ ማለት ነው። ሪፈረንስ ሌተርም አፕሎድ ማድረግ አለባችሁ። ኢቨን ኢፍ ማንዳቶሪ ባይሆንም ሪፈረንስ ሌተር እና ሌሎች ነገሮች ሰብሚት ማድረጋችሁ አድቫንቴጅ ይጨምርላችኋል ማለት ነው። ሰው በዚህ መሰረት የዩኒቨርሲቲው ፖርታል ሲስተም ከዚህ ላይ ተቀመጣለ። እዛ ላይ ሄዳችሁ ትመርጣላችሁ ማለት ነው። ሬጂስተር የሚል አለ። ይህን ስትመርጡ ወደዛ ዴዲኬትድ ፔጅ ይወስዳችኋል ማለት ነው። ከዚህ ላይ መታችሁ ላንጉጁን ወደ እንግሊዝኛ ከቀየራችሁ በኋላ ስቴፖች አሉ ማለት ነው። ኒው ዩዘር ሬጂስትሬሽን የሚል አለ። ይህን ክሊክ አድርጋችሁ አዲስ አካውንት ክሬት በማድረግ ዶክመንታችሁን አፕሎድ ማድረግ አለባችሁ ማለት ነው።